አንዱ ትልቁ የለውጡ እሳቤ የነበረው በዋናነት ለህዝብ ቃል የተገቡ ፕሮጀክቶችን አጠናቆ አገልግሎት ማስጀመር ቅድሚያ የተሰጠው አጀንዳ ነበር ማለት ነው። ከዚህ አንፃር በጣም በርካታ ስራዎች ተሰርተዋል። የህዳሴ ግድብን ብቻ ነጥለን ብናይ የህዳሴ ግድብ በጣም በርካታ ውስብስብ ችግሮች የነበሩበት ፕሮጀክት ነው። እጅግ በጣም በርካታ የሀገር ሀብት የፈሰሰበት በጣም በሚያሳዝን ሁኔታ ባክኖ የቀረ ፕሮጀክት ነው ለማጠናቀቅ የተቻለው ማለት ነው። ሌሎችም ፕሮጀክቶች አሉ፣ የስኳር ፕሮጀክቶች፣ የመንገድ ፕሮጀክቶች በየመንገዱ ቆመው ባክኖ የነበሩ ማለት ነው። እነዛን መጀመር መቻላችን ለሀገራችን የኢኮኖሚ ትንሣኤ መሰረት ጥሏል ብሎ መናገር ይቻላል። ሁሉም ፕሮጀክቶቻችን በመጀመራቸው ብቻ ኢኮኖሚው መንቀሳቀስ ጀምሯል። ተጀምረው ተጠናቀው አገልግሎት ሲጀምሩ ይቅርና ራሳቸው ፕሮጀክቶቹ ከቆሙበት ቦታ